ልቀቀኝ። አለቀሽም። አሁን ዝም ብለሽ ከኛ ጋር ትሄጃለሽ። ከፈለጋችሁ ግደሉኝ እንጂ ከዚህ ንቅንቅ አልልም። ልቀቀኝ በእናትህ። አለቀሽም። ከኛ ጋር ትሄጃለሽ። ወይኔ ጉዴ! ቆይ እነዚህ ሁለት ሰዎች ፊዮሪ ምን ሊያደርጓት ነው? ወይኔ ጉዴ! እሺ ምንድነው የማደርገው? አቦ ልቀቀኝ። አለቀሽም። አሁን ትሄጃለሽ። ልቀቀኝ። አልሄድም የትም። ልቀቃት። አርፈን እንግዲህ ደግሜ ያልነግርህም ልቀቃት። በቃ ቆይ አንተ ማን ነህ? ይዘሽኝ ሩጠሽ ቆይተሽ ማን አይከብድ? እኔማ ብቻህን ጥዬ እንዴት እመጣለሁ? እዛ ደግሞ አንዱ ተነስቶ ቢያጫውተስ ብዬ ነው። ማንኛው እኔ ቅዱስ ነኝ ምናምን ትላለህ እንዴ? ለምን ልትረዳኝ ፈለክ? ድንገት ሳይሽ ዩኒፎርም ሸኛ ትምህርት ቤት ነውና ሊያጠቁሽ ስለመሰለኝ ረዳሁሽ። በቃ አዎ በቃ። ምን ነው አጠፋው እንዴ? አረ እንደዛ ሳይሆን በጣም አስገረመኝ ነው። ለምንድን ነው የተገረምሽ? ምክንያቱም የትኛውም ወንድ ለማያውቃት ሴት ብለው እንደዚህ ድብድብ ውስጥ አይገባም ብዬ ነው። እኔ ግን ማንንም ሆነች ልክ ያልሆነ ነገር ካየ አያስችለኝ። ለማንኛውም ግን አመሰግናለሁ። ግን እነማን ናቸው? እና ደግሞ ለምንድን ነው ሊያጠቁሽ የፈለኩት? ማን እንደላካቸውማ በደንብ አድርጌ አውቃለሁ። ማን የላካቸው? እስኪ ንገሪ። ጸጋና ሄርሜላ። እነማን ናቸው እነሱ? ደግሞ በማያገባቸው ነገር ውስጥ እየገቡ የሰው ህይወት የሚበጠብጡ ሴጣኖች ናቸው። እና ያንቺን ህይወት በጥብጠውት? የኔን ሳይሆን የጓደኞችን ህይወት ነው የበጠበጡት። አሁን ገባኝ። ስለዚህ አንቺ ለጓደኞችሽ ብለሽ ዋጋቸውን ሰጠሻቸው ማለት ነው። ያውም ከነጋርዳቸው ነው። ማዘር ትሙት ቺክ እንዲህ ስትሆን ይሄ ሌለ ነው የምትመስለኝ። አንተ ማን ነው ቺክ ያልከው? ይቅርታ ብራዘር፣ ቅዱስ ይባላል። ፊዮሪ ማዘር ትሙት ይሄ ሌለ ነው ያስገረምሽ። አሁን መገረሙን ተወውና ልጆቹ ሳይመጡብን ደግሞ ተነስተው በዚህሽ ጋር እያሳበርን እንጥፋ። ና ና ና ና